ይባላል የምገኘው በሊቢያ ነውና ከሁለት ዓመት በላይ በጣም እየተሰቃየሁ ነው ያለሁት ሊቢያ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላም ጤና እንድትሆኑ እመኛለሁ። ዛሬ እንግዲህ የመሐመድን እናት ዚያራ ወደ ዓለም ባንክ አካባቢ ነኝ ያለሁት። ፕሮግራማችን እስከ መጨረሻው እንደምትከታተሉ ተስፋ አደርጋለሁ። ቢስሚላሂ ራህማን ራሂም። እኔ መሁባ አህመድ እባላለሁ። ሰፈሬ ዓለም ባንክ አካባቢ ነው እና የመሐመድ እናት ነኝ። መሐመድ ማለት በአሁኑ ሰዓት የሚገኘው ሊቢያ ነው። ሊቢያ ከአዲስ አበባ ወደ ሊቢያ የወጣው ያለፈው አመት ግንቦት 9 ነው የወጣው። ከግንቦት 9 ጀምሮ አመት ከ7 ወሩ ነው እዛው ነው ያለው። እንግዲህ እዛ ጋር ደግሞ በቀላሉ አይደለም የደረሰው። አልহামዱሊላህ ብዙ ነገሮች ነበሩ። እሱም ብዙ ነገር አሳልፈዋል። እኔም አልহামዱሊላህ በአላህ ኃይልና ብርታት ነው ለዚህ የበቃ ነው። ብዙ ነገሮችን አሳልፈናል። መጀመሪያ እንደወጣ አባትየው ድንገት በድንጋጤ ታመመ በጣም። ለምን አንድ ልጅ ነው፣ 3 ሴት ልጆች አሉን። እሱ የመጀመሪያው ወንድ ልጃችን ነው። ቤት ወጣ ጠፋ አጣኑ። ድምፁ እንዳከ መንገድ ጀምሬ ነው አለ። በድንጋጤ በጣም ታመመ፣ ራሱንም ሳተ። ከዛ ወደ ላፍቶ ካና ማርያም ቀጥሎ ላፍቶ አካባቢ የስነ አእምሮ ሆስፒታል አለ ዶክተር ግንባሩ የሚባል ጋር እሱ ጋር እያመላለስን አልহামዱሊላህ ደህና ሆነ። ከዛ በኦዲ ስራም ላይ አይደለም ስራ ቦታችንም ድንገት ፈረሰ። የመሐመድ መሄድና የስራ ቦታችን መፍረስ የአባትየው መታመም አንድ ጋር ተገናኘብን። በቃ ብቻ አልহামዱሊላህ በአንድ በኩል የልጃችን የደላላ አምጡ ይሄን አምጡ፣ በአንድ በኩል የአባትየው ማስታመም ያን ሁሉ የኢትዮጵያ ህዝብ ጥሩ ነው። ከጎረቤቶቻችንም እየረዱን በእየዞርንም ይሁን በ50 ብር በ100 ብር ካርድም እየሸጥ በብድር መልክ የማይከፈል ብድር እኮ ነው አለ አይደለ? ብድር ስጡ የሚባል ዝም ብሎ ብድር የሚባል ነገር ነው እንጂ እስከዛሬ ወላሂ ያልከፈልኩም። ሲያዩኝ ራሱ አብሽሪ ሞባይ አብሽሪ በቃ ትከፍያለሽ፣ ልጅሽ ብቻ ይግባ እንጂ ትከፍያለሽ። የማይከፈል ብድር የሚባሉ ነገሮች ውስጥ እንዲህ ያደረግ ከፈልን። ያ የመጀመሪያ ዙሩ ተከፈለ ተባለ። ከደላላ እጅ ወጣ። የቤት ኪራይ ከኢትዮጵያ ሄዶ ሊቢያ ላይ የቤት ኪራይ መክፈልና ለቀለብ ማለት ወላሂ ልጁን በልቶ አይደለም በአላህ ረህመት ነው። ወላሂ ዛሬ እዚህ ጋር ሳወራ እንደ ቀልድ ይመስላችኋል። እናትነት ከባድ ነው ወላሂ። የኔ ደግሞ ሁለት ነገር ሆነብኝ። አንድ የወለድኩት ልጄ ተምሮ ትምህርት ጨረሰልኝ። 2 አመት የኮሌጅ ተማሪ ነበረ፣ ተግባራት ነበረ እና ትምህርቱን ጨርሶ ይመረቃል ስራ ይዛል ባልኩት ሰዓት አንደኛ ልጄን ማጣቴ፣ ሁለተኛ ደግሞ ቤት ውስጥ ሰርቶ የሚያስተዳድረና ባለቤቴ እኔ እየሰራሁ አይደለም ቤት ውስጥ ነው እንደማንኛውም እናት ነኝ፣ ቤት ልጅ አሳዳጊ ነኝ። አንደኛ ባለቤቴ መታመም፣ ያ ስራ ቦታችን ፈርሷል። ቢያንስ ግን ስራ ቦታ ቢፈርስ ወጣት ነው ወዛደርነትም ሰቀጥሮ መስራት የሚችል ነበር። ግን ልጁን ሲያጣው ነው ይሄ አይምሮ ነው ለቆ ግንባሩ ጋር ሄዶ ታክሞ ሁሉ ትንሽ ደና የሆነ አሁንም 2 ቀን ድምጹን ካልሰማ ታማሚ ነው። እና ይሄ ቀላል አይደለም ወላሂ። ሊቢያ ደረሰ ሲባል ሊቢያ ደርሶ ያ 700,000 ለመክፈል እኛ አላህ በሚያውቀው ብር አልነበረንም። እኛ ብር የሆነን ህዝቡ ነው። እኛ ሊቢያ ገብቶ ያቺ 700,000 ከፍለን እፎይ ምንል ነበር ይመስለን፣ ግን አልሆነም። እዚህ ጋር ሰውን ማስታመም፣ እዚህ ጋር ልጅ ማሳደግ፣ እዚህ ጋር ደግሞ የሊቢያ ያለው የልጄን ማሰቡ ለኔ ወላሂ በጣም ከባድ ነው። አልহামዱሊላህ ግን ይሄን ሁሉ ያደረገልኝ ማን ነው? አላህ ነው። አላህ አግርቶልኝ ነው። አሁንም በቃ እንዲህ ነው የምላችሁ ነገር የለም። ልጄ ሊቢያ ይግባ እንጂ የቤቴ የአባትየው መታመም እንደ ህመም ነው። ማንንም ያውቅ ነው። ማንንም ዓለም ባንክ አካባቢ ነው ሰፈራችን። ማንንም ያውቅ ነገር ነው። ቤት ውስጥ ነው ያለው። ጀማ ወጥቶ ሰግዶ ይመጣል እንጂ ጤነኛ አይደለም። ሁለተኛ ሴት ልጆቹን፣ ሶስተኛ ደግሞ ልጄ ለትንሽ ሰዓት እንኳን ድምጹን ደውሎ ወይም ኦንላይን ላይ ካላገኘኑ ከአሁን ምን ሆነ? ሊቢያ ላይ እኮ ደርሶ እንደማንም ሰርቶ የሚበሉበት እድል የላቸውም። ከደላላ ወጡ እንጂ ተደብቆ ነው አንድ ክፍል ቤት ለ11 ለ12 ሆኖ ነው ተከራይቶ የሚኖሩት። በዛም ቀላል ብር አይደለም። ያ ብር ደግሞ ወደ ሊቢያ የሚሄደው ከዚህ ነው ወደዛ የሚሄደው ይሄዳል። የቤት ኪራይ ይከፈላል። እንደገና ለቀለቡም ይባላል። ጀማል ካዛን ሲል ያዩና ለመስገድ ሲወጡ ደግሞ ፖሊሶች ይዟቸዋል። በዛም ሰዓት 80,000 ወይ 100,000 ብር ይጠየቃሉ። ያው እስካሁን ድረስ ሊቢያ ላይ ነው ያለው። አሁን ግን በቃ አንደኛ አባትየው እየሰራ አይደለም። ቤት ውስጥ ያሉት ልጆች የተማሪዎች ናቸው። አልহামዱሊላህ
ብቻ ከትምህርታቸውም ከቁርአናቸውም አልተቋረጠባቸውም በአላህ እርዳታ ማለት ነው። አሁን ግን የልጅ ሁኔታ በጣም አስጊ ሁኔታ ነው። ቶንሲል ታማሚ ነው፣ ይታመማል። እንደፈለጉ ወጥቶ መግዛት አይችሉም፣ መድኃኒት መታከም አይችሉም። በዛ በጣም ከበደውና እናቴ ልሻገር ነው ምሻገርበትን እንደምንም አመቻች። ከኔ ጋር የነበሩ ልጆች እኮ ተሻግሮ በጣም ብዙ ደረጃ ላይ ትምህርት ላይ ናቸው። ልሻገር አንቺም ከሀሳብ ትድኛለሽ፣ እኔም ትንሽ እንደው አንቺንም አላስቸግርሽም እያለኝ ነው። አሁን የመጨረሻ ደረጃ ወላሂ ምንም ይሄ ምን ነገር የለኝም። ምንም ሁሉንም አንኳክቼ ያለው ዘመድ በአዳ ማንም ክርስቲያን ሙስሊሙ ሁሉም ነው የረዳኝ። አላህ ይርዳው። ግን ያ ሁሉ ሲሆን የረዳኝ ሰው ሁሉ ሰው አይደለም፣ አላህ ወኪል አዘውልኝ ነው። የአላህ ወኪል አሁንም ቢሆን ለአላህ ብላችሁ ይሄ ልጄን አንደኛ እኔ እፎይ ልበል። አባትዬው ደግሞ የሱን ጭንቀትና የሱን ሁኔታ ስንነጋገር መልሶ እየታመመብኝ ቤት ውስጥ ነው የሚኖረው። ጀማ ይወጣል፣ ሰግዶ ይመጣል። የአካባቢያችን ሙስሊሞች ያውቃሉ፣ ጀማ ያውቃል። ግልጽ ነገር ነው። ጀማውን ሰግዶ ይመጣል። ለኔ ትልቅ ነገር ነው ሰግዶ መምጣቱ ራሱ። ለልጆችም ለኔ ይመጣል። ከግቢ ውስጥ አይጠፋም፣ ከቤት ውስጥ አይጠፋም። ቁጭ ነው በቃ። ይሄ ልጅ ግን የሆነ ቦታ ቢይዝ እሱም ነቃሚል ይመስለኛል። የልጁ ጭንቀት ነው ቤት ውስጥ ያስቀረው። ቢያንስ ያ ቦታችን የስራ ቦታ ቢፈርስ እንኳን ቢያንስ ወጣት ነው እንደምነግራችሁ አይደለም። ከመሐመድ ታናሽነት አድናቅ ነው የሚመስሉት። ሰርቶ ምንም ነገር ሰርቶ እኛም ማስተዳደር የሚችል ደረጃ ላይ ያለ ሰው ነው። ግን ምንድነው እዚህ ጋር የያዘው የልጁ ሐሳብ ጭንቀት በሽታ ላይ ነው። አባትዬው ራሱ ውስጥ ላይ ያለው ከባድ ነገር ነው። ሁለት ነገሮችን አትርፉልኝ። አንድ አባትዬው ልጁ ሄዶ ሰው የደረሰበት ደርሶ አባትዬው ሰላም አግኝቶ ሰርቶ ልጆቹን እንዲያሳድግ፣ ሁለተኛ ልጄ ደግሞ እዛ ከንጥልጥል እንዲሻገር በቃ እርዱኝ ብዬ እለምናቸዋለሁ። እንደ እናት በቃ ማልፈልገው ነገር ነው። ግን የልጅ ነገር ሆኖብኝ ነው የልጄ ነገር ሆኖብኝ ነው እዚህ ጋር እናንተንም ማስቸግረው። እኔም ደግሞ እዚህ ጋር ሜዳ ላይ የወጣሁት እና ተባበሩኝ። ከአላህ በኋላ እናንተ ላይ ተስፋ ጥላለሁ። ሰበቡን እና ልጄን እስቲ እርዱት። ከዛ ቦታ ሊቢያ ከሚባልበት ቦታ እስቲ ይሻገርና የተባለውን እስቲ ሰበቡን አድርሱልኝ። እሺ ሀይር አሁን ያለው ሊቢያ ላይ ነው። ከቤት ተከራይተው ተደብቀው ነው የሚኖሩት። ትሪፖሊ የሚባል ከተማ ውስጥ ሊቢያ ውስጥ ሆነ ትሪፖሊ የሚባል ከተማ ነው። ከዛው ወደ እንግሊዝ ለመሻገር የተጠየቀው ገንዘብ ምን ያህል ነው? 1,50,000 ብር። 1,50,000 ብር። መርሃባ። እሺ እንግዲህ ለቤተሰቦቻችን እናቀርባለን። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው እንደሚባለው ሁሉም እንደሚረዳን ተስፋ እናደርጋለን። ካላህ ጋራ አብሽሪ። እንግዲህ ያው ልጅ በሰላም ገብቶ ደግሞ የደስታ ቪዲዮ የምንሰራ አላህ ያድርገን። አብሽሪ። ካላህ በኋላ ኢንሻአላህ አታሳፍሩኝ። እንግዲህ ሰበብ ትሆኑኛላችሁ ብዬ ኢንሻአላህ ከጀላለሁ። የኢትዮጵያ ሕዝብ ሙስሊም ክርስቲያኑ አዛኝ ነው፣ ሩህሩህ ነው። እዚህ ጋር ዘር ብሄር እየጠየቅኩኝ አይደለም፣ ወላሂ ሁሉንም ነው። በቃ ልጅ የወለደች እናትም ያልወለደች እናትም ስለ ልጅና እዚህ ጋር ያሉት የልጆች ሴት ልጆች ናቸው ደግሞ የሚያድጉት ቤት ውስጥ ያሉት ለሁላችንም፣ ለአባትየውም ለጤንነት የልጁ መግባት ለኔም ለሴት ልጆቼም እንደገና ልጁ ደግሞ እዛጋ ያሳዝናል። በየጊዜው ይታመማል። የሕክምና እንደፈለገ ፋርማሲ ውስጥ ወጥቶ መድኃኒት አይገዛም፣ አይታከምም። ታሞ ያው ቶንሲሉ ይቆስልና ጆሮ አካባቢ ምናምን እንደገና። ስለዚህ አሁን ጉጉት ሁሉ ከዚህ ሀገር መውጣበትን መንገድ አመቻች። እናቴ አንድ ያለሽኝ አንቺ ነሽ። ከአላህ በኋላ በአላህ በእርግጥ የቂን አለው አላህ ያደርግልኛል ይለኛል፣ እኔንም ያስባሽረኛል። ግን ከአላህ በኋላ ሰበቦቹን አድርሺ። አባቴ ታማሚ ነው፣ ታሟል። በኔ ሰበብ አሁንም ቢሆን ከዚህ ቦታ እንድወጣ አድርጊ እናቴ ነው የሚለው። እኔ ደግሞ ወላሂ የለኝም፣ ምንም ነገር የለኝም። ስለዚህ እንደ እናት እንደ ዜጋ ሆናችሁ ሙስሊም ክርስቲያን ማን ሁላችሁም ሆናችሁ እስቲ ተባበሩኝ። አላህ ይተባበራችሁ። ሰበቡን እንድታደርሱልኝ ምንም አጨክኑ። እንደ እናት ነው ወላሂ ለብቻ የታገልኩኝ። በቃ ምንም አይነት አልቻልኩም። ሚያቀኝ በቅርቡ አሁን ደግሞ የማታቁኝም በርቀት ያላችሁትም እንደ እናት ሆናችሁ እርዱኝና መሐመድ ወደ አሰበበት አላህ ወደ አለበት እንዲሻገር እርዱኝ እላለሁ። በአላህ ስም ተጠራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መሐመድ ይባላል። የምገኘው በሊቢያ ነውና ከ2 ዓመት በላይ በጣም እየተሰቃየሁ ነው ያለሁት ሊቢያ ላይ። እርዳታ አስፈልጎኝ ነው ይህ ቪዲዮ እየሰራሁ ያለሁት። በጣም ከአቅሜ በላይ ሆነብኝ። እስር ቤት በተደጋጋሚ ገባሁ። ያለኝም ብር በሀበሻ በደላሎች ብዙ ጊዜ ተበላሁ። ባህርም ሞካክሬ ነበር ግን በቃ አልተሳካልኝም። አሁን ቤተሰብን መርዳት ከምችለው በላይ ከአቅም በላይ ሆኖባቸዋል
እኔን ማገዝ በሚችሉት በሙሉ አግዘውኛል። ያላቸውን ነገር እየሸጡ የሰው ፊት ገርፏቸው በሚችሉት ሁሉ እኔን ከሊቢያ ለማስወጣት ሞክረው ነበር። ግን በቃ አሁን ከአቅም በላይ ሆነባቸው። እኔን መርዳት አቃታቸው። እስር ቤት ታስሬ እንኳን መፈቻ ብር አጥቼ ለረጅም ወር እስከ ሞት እንኳን የሚሆን ነገር በቃ ታገዬ በጣም ከባድ ጊዜ አሳልፌ ነው አሁን ላይ ያለሁት። እና ከዚህ ለመውጣት ደግሞ 1,50,000 ብር የጠየቁት እና ያ ነገር ከኔም ከቤተሰቤም ከማንም ከአቅም በላይ ሆኖብኝ ነው እናንተ ፊት መጥቼ እየጠየኳቸው ያሉት። አነሰ በዛ ሳትሉ እኔን መርዳት እኔን መደገፍ የምትችሉ ሰዎች ካላችሁ አይታችሁ ብቻ ከምታልፉኝ አቅማችሁን አነሰ በዛ ሳትሉ ተባበሩ። በምትችሉት ደግፉ። ያላችሁን አነሰ በዛ ሳትሉ ለእኔ በጣም ከባድ ስለሆነብኝ ነው። በምትችሉት አግዙ። ለአላህ ብላችሁ ሁላችሁ ለፈጣሪ ለእግዚአብሔር ብላችሁ በምትችሉት ተባበሩኝ። እኔ ከዚህ ሀገር መውጣት ብቻ ነው የምፈልገው። ከዚህ ለመውጣት ግን በጣም ስለከበደኝ ነው እያስቸገርኳቸው ያለው። ለፈጣሪ ብላችሁ ተባበሩ፣ ደግፉ። ከዚህ ሀገር ብቻ እንደወጣ ያቅማችሁን አነሰ በዛ ሳትሉ አድርጉ።